የአፍንጫ ሳይነስ ወይም አለርጂ ያለበት ሰው እነዚህ ምልክቶች ያሳያል። ከአፍንጫ የሚወጣ ፈሳሽ፣ የአፍንጫ መታፈን ወይም ለመተንፈስ መቸገር፣ ከፍተኛ ራስ ምታት፣ አየሩ ቀዝቀዝ ሲል የሚጸና ሳል፣ ድካም፣ ትኩሳት ስሜት፣ ጉሮሮ መከርከር ወይም ማሳከክ፣ አፍንጫን ማቃጠል እና መቅላት፣ የማሰስ ስሜት መቀነስ፣ አፍንጫን ሹሹ ከኩይ ማለት ስሜት፣ አይን መቅላት እና ማሳከክ እንባ የመቋጠር ስሜትም አለው። ላንቃን መብላትና ማቃጠል፣ ፊት እስከ ማበጥም ያደርሳል። የአፍንጫ ሳይነስ ምልክቶች በርካቶች ናቸው። ማንኛውም የአፍንጫ ሳይነስ ወይም አለርጂ ያለበት ሰው ወደ ቤተ ፈውስ ባህላዊ ሕክምና ጎራ ቢል እነዚህ መድኃኒቶች በጥጥ ወይም በስሪንጅ እያደረጉ በአፍንጫ ይችንን መድኃኒት በአፍንጫ ጠብ በማድረግ ከ5 እስከ 20 ቀን ከአፍንጫ ሳይነስ ወይም አለርጂ ሙሉ ለሙሉ መዳን ይቻላል። ጤና ይስጥልኝ። ከቤተ ፈውስ የባህል ሕክምና ማዕከል ዛሬ የምናወራችሁ በርካቶች እየተሰቃዩ የሚገኙበትን ወቅት በተቀያየረ ቁጥር እያገረሸ ወይም እየተከሰተ ለበርካቶች ፈተና የሆነውን